አሁን ይህን ድምፅ እየሰማ ባለበት ቅጽበት ትንሽ ደክሞሃል። ምናልባት አእምሮ በብዙ ሀሳቦች ተወጥሮ ይሆናል። ምናልባት የሰላም ስሜት ከቤት ከወጣ ቆይቷል። ምናልባት ደግሞ ህይወቴ በቆመበት ቀረ የሚል ስጋት አለ። ቆም በል። ዛሬ ምንም ነገር እንድታደርግ አልጠይቅህም። ዛሬ ራስህን እንድትወቅስ አልፈልግም። ዛሬ የፈለግኩት አንድ ነገር ብቻ ነው፣ ወደ ራስህ እንድትመለስ። በዚህ 5 ደቂቃ ውስጥ በዓለም ላይ ረጅም ዕድሜና ታላቅ ሰላም ያላቸው የጃፓን ሰዎች ሚስጥር እንፈትሻለን። ይህ ቪዲዮ መረጃ ብቻ አይደለም። ይህ ቪዲዮ ለነፍስህ የሚሆን ረፍት ነው። ዛሬ አዲስ ህይወት መጀመር አያስፈልግህም። ያለን ህይወት ውስጥ አዲስ ሪትን ማግኘት ነው ያለብህ። አብዛኛውን ጊዜ የምንወድቀው ስላልሰራን አይደለም፣ የምንወድቀው በቂ የሚለውን ቦታ ስላላወቅ ነው። እስኪ ራስን ጠይቅ። ስንት ጊዜ ነው ጠግበህ ሳለ መብላት የቀጠልከው? ስንት ጊዜ ነው በቂ መረጃ ያለህ ስልክ ላይ ሳታውቀው ሰዓታትን ያጠፋኸው? ስንት ጊዜ ነው ሰውነትህ እረፍት እፈልጋለሁ እያለ መስራት አለብኝ ብለህ ራስህን ያስጨነቅከው? እኛ የምንኖረው ሁልጊዜ ጨምርልኝ በሚል ዓለም ውስጥ ነው። ግን የጃፓን ጥበብ እንዲህ ይላል፣ የጎደለው ሳይሆን የተረፈው ነው የሚጎዳ። በኢትዮጵያ ውስጥ ያለን ወጣቶች ዛሬ ትልቅ ጫጫታ ውስጥ ነን። ስራ ፍለጋ፣ የኑሮ ውድነት፣ የማህበራዊ ሚዲያ ጫጫታ፣ ይህ ሁሉ ከበቂ በላይ ነው። ይህ ደግሞ አእምሯችን በርናውት ያደርገዋል። በጃፓን ኦኪናዋ የተባለች ቦታ አለች። እዚች ያሉ ሰዎች በዓለም ላይ ረጅም ዕድሜ የሚኖሩ ሰዎች ናቸው። ሚስጥራቸው አንዲት አጭር አረፍተ ነገር ናት፣ ሃራሃችቦ። ትርጉሙ ሆድህ 80% ሲሞላ መብላት አቁም ማለት ነው። ይህ ስለ ምግብ ብቻ አይደለም፣ ይህ ስለ ህይወት ፍልስፍና ነው። ዛሬ 80% ላይ ማቆም ማለት ለሰውነት ቦታ መስጠት ማለት ነው። 80% ላይ ስታቆም ሰውነት የቀረውን 20% ለማጽዳትና ኃይል ለመፍጠር ይጠቀምበታል። በህይወትህም እንደዚሁ 80% ስራን ስትጨርስ ለራስ 20% ጊዜ ስጥ። 80% መረጃ ስታገኝ ለቀረው 20% ጸጥታ ስጥ። የዛሬው የመጀመሪያ ቁልፍ ይህ ነው። ቀንስ፣ አትጨምር። ህይወት የሚለወጠው አዲስ ሸክሞችን ስትጨምር ሳይሆን አላስፈላጊ የሆኑ ስታስወግድ ነው። ይህ የጉዟችን መጀመሪያ ነው። በቀጣዩ ክፍል የጃፓን ሰዎች አፍኖ በሚሉት ጥበብ እንዴት የውስጥ ቆሻሻን እንደሚያጸዱ እናያለን። እስከ መጨረሻው ስላዳመጣችሁ እናመሰግናለን። ቪዲዮውን ተወደዳችሁት ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። እስከ መጨረሻው ስላዳመጣችሁ እናመሰግናለን። ቸር ሰንብቱ። ሰላማችሁ ይብዛ። ቻው።